ዮ ጋይስ እንዴት ናችሁ? አለን በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ እንግዲህ የምናየው ደግሞ እንዴት አድርገን ከታክ አፕሊኬሽን የሰራነውን ገንዘብ እናወጣለን፣ እንዴት እንሰራለን፣ ላይቭ እንዴት መቀመጥ እንችላለን የሚሉትን ነገሮች በደንብ አሳያችኋለሁ ማለት ነው። እንግዲህ ኢንቫይቴሽን ቦነስ እዚህ ጋር እንደምታዩት ከዜሮ ነው ማሳያችሁ ረጋቢ። ኢንቫይቴሽን ቦነስ እንደምታዩት 1 ሚሊዮን ኮይን $100 500 50 20 $20 ነው። ዝቅተኛ ማውጣት የሚቻለው $8 መጀመሪያ ሊሰጣችሁ ይችላል እንጂ $8 ማውጣት አይቻልም። እሱንም በደንብ አሳያችኋለሁ። እዚህ ጋር እንደምታዩት ጌም እንዴት ነው የምንጫወተው ካላችሁ እዚህ ጋር ለምሳሌ ክሌም የሚል አለ። አቬሌብል ስፒን እዚህ ጋር ኮሌክት ታደርጋላችሁ። እኔ ለምሳሌ እዚህ ጋር ጎቱ ስፒን የምትለዋን ትነኳትና ስፒን ማድረግ ነው። እዚህ ጋር እንደምታዩት ስፒን ነው የምታደርጉት። ስፒን ስታደርጉ ስፒን በምታደርጉበት ጊዜ እዚህ ጋር በዚህ በኩል ላይ እንደምትመለከቱት ይሄ ኮይኑ ኦልሬዲ 59.7 ይቀራችኋል ብሩን ለማውጣት ይላል። ከዛ እዚህ ጋር ይሄ ሲሰጣችሁ እዚህ ጋር 2.96 ሰጠኝ፣ ከዛ ይቀንስልኛል ማለት ነውና ልክ እንደዚህ እያደረግን ስፒን እናደርጋለን ማለት ነው። ልክ ስፒን አድርገን ስንጨርስ ከላይ እዚህ ጋር እንደምታዩት $134 አካባቢ ሰርቻለሁ። እሱን ለምን ዊዝድሮ መጀመሪያ እያደረኩ አላሳያችሁም? ስለ አሰራሩ ከመግባቴ በፊት ማለት ነው። እዚህ ጋር ወደ አሰራሩ ከመግባቴ በፊት እዚህ ጋር እንመጣለን። ከዛ እዚህ ጋር ካሾት የምትላለች እቺኛው የሰራናት አለቻ ካሾት የምትለው ማለት ነው። እና በቴሌ ብር፣ በአዋሽ፣ በኢትዮጵያ በፈለጋችሁት ባንክ ማውጣት ትችላላችሁ። ካሾት ትላላችሁ። ከዛ እዚህ ጋር ሰሌክት ሜተር ትላላችሁ። ከዛ በቴሌ ብር፣ በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ፣ በኮኦፐሬቲቭ፣ ኤምፔሳ፣ ዳሽን ባንክ፣ ንብ ኢንተርናሽናል ባንክ በእነዚህ ሁሉ ባንኮች ይሄን የሰራ ነው ምን ማድረግ እንችላለን? ማውጣት እንችላለን ማለት ነው። ከዛ እዚህ ጋር ሰሌክት እንላለን። ለምሳሌ እኔ እዚህ ጋር ፈልግ ቴሌ ብርን ፈለግኩ እንበል። ከዛ ማውጣት የፈለግነው ማውጣት የሚቻለው የ10,000 ብር ዘይት የሆነ ነው። እዚች ጋር ይችን አራትን ምን እናረጋለን? ዜሮ እናረጋታለን። ከዛ እዚህ ጋር እንደምታዩት 21,000 ብር አካባቢ ይገባልኛል ማለት ነው። ምናልባት እዚችኛው 21,000 ብር አካባቢ ይገባል ማለት ነው። አጠቃላይ ወደ 21,000 ብር ይደርሰኛል ማለት ነው። ከዛ እዚህ ጋር ዊዝድሮ የምትለዋን ስነካው እዚህ ጋር እንደምታዩት 21,000 ብር ይደርሳልኛል ማለት ነው። ከዛ እዚህ ጋር ሰሚት እለዋለሁ። ሰሚት ስለው እንደምታዩት ሪኮመንድ ዊዝድሮ ፔንዲንግ እያደረገ ነው። ከዚህ በፊት የገቡልኝ እዚህ ጋር 28,000 አለ። እዚህ ጋር እንደምታዩት እዚህ ጋር ደግሞ 8,000 አለ። እዚህ ጋር ደግሞ 3,000 አለ። እንደምታዩት ይሄን ያህል አውጥቻለሁ። ፔንዲንግ ላይ እንደምታዩት 20,931 ብር አካባቢ አሁን ፔንዲንግ እያደረገ ነው ማለት ነው። እንደምታዩት 40,000 ኮይን ቀርቶኛል። እሱንም ወደፊት አውጣዋለሁ ማለት ነው። እዚህ ጋር እንደዚህ ያደረግን አሁን ወደ አሰራሩ ስንገባ የመጀመሪያው ታስክ ሴንተር የሚባል አለ። እዚያ ታስክ ሴንተር ላይ ስንገባ እንደምታዩት እኔ እንትን ነኝ እዚህ ጋር ማለት ነው ኤጀንት ነኝ። ኤጀንት ሳትሆኑ በፊት ሰዎችን በመጋበዝ መስራት ትችላላችሁ። ዴይሊ ታስኮች አሉ ማለት ነውና እዚህ ጋር እንደምታዩት ዊዝድሮ እያደረጉ ያሉትን ሰዎች ማየት ትችላላችሁ። እኔ ጋር ብቸኛ መስራት የምችለው ኢንቫይቴሽን ነው። ሌሎቻችሁ ግን ዴይሊ ታስኮችን መስራት ትችላላችሁ ማለት ነው። የተለያዩ ዴይሊ ታስኮችን ታስክ ይመጣላችኋል ማለት ነው። እኔ ዛሬ ሁሉንም ሰርቼ ጨርሼ ነው። እዚህ ጋር እንደምታዩት ስፒን ማድረግ ነው። ለእኔ አሁን ስፒን ማድረግ አለ የሚሰጣችሁ። እዚህ ጋር ለምሳሌ ታስኮቹን ላሳያችሁ እዚህ ጋር ያሉትን ማለት ነው። እዚህ ጋር ለምሳሌ ይሄኛው ማለት ነው። እዚህ ጋር ቬሪፊኬሽን የሆነ ሰው ጋብዛችሁ ሲጨርስ 2 ይሰጣችኋል። ማይክ ላይ ሲቀመጥ ደግሞ 2 ይሰጣችኋል። እና እዚህ ጋር እንደምታዩት ኢትዮጵያውያን እንደምታዩት ኢትዮጵያ እዚህ ጋር 500,000 አወጣ ማለት ይሄ እዚህ ጋር ኢትዮጵያ የሚለው ማለት 500,000 አወጣ ማለት ነው። አልሚ ሲሳይ እዚህ ጋር 80,000 አወጣች እንደምታዩት ማለት በጣም ብዙ ኢትዮጵያውያን እየሰሩበት ያለ ነው። ሊንክ ከታች አስቀምጬላችኋለሁ። ከዛ እዚህ ጋር እንደምታዩት ይሄንን ስፒን ነው የማደርገው ማለት ስፒን በማደርግበት ጊዜ ልክ በዚህ ኦልሬዲ 53.85 ይቀረኛል ማለት ነው። ይሄን ስፒን ታደርጋላችሁ። አንዳንድ ጊዜ እውነት ለመናገር በጣም አድካሚ ነው። ብዙ ነገሮችን ቶሎ አይሰጣችሁም ምናምን ሊያስቸግራችሁ ይችላል። ግን መስራት የምትፈልጉ ሰዎች ስፒን ማድረግ ብቻ ነው ከእናንተ የሚጠበቀው። በቴሌ ብር መክፈሉ አንደኛ ተወዳጅ እንዲሆን አድርጎታል ማለት ነው። እዚህ ጋር ሜጋው እንደምታዩት ሜጋ ይሰጣችሁ 0.83 ይሰጣል ማለት ነው። ከዛ እንደምንም ብላችሁ ይሄን ከጨረሳችሁት ማውጣት የምትችሉበት መንገድ አለ። በቀላሉ ታወጣላችሁ ማለት ነው። እዚህ ጋር እንደምታዩት ራንክ ላይ ብንገባ እዚች ጋር ራንክ የምትለዋለች አይደለ? እዚህ ጋር እንደገባችሁ ቬሪፊኬሽን መጨረስ ትችላላችሁ። ቬሪፊኬሽን እንዴት መሰላችሁ የምትጨርሱት? እዚህ ጋር ትመጣላችሁ። እዚህ ጋር ፕሮፋይላችሁን ፎቶ ታስተካክላላችሁ። ሴቲንግ ላይ ገብታችሁ ስለ አካውንታችሁ ምናምን ሪጂናል ኮዳችሁ ምናምን ሁሉን ነገር ታስተካክላላችሁ ማለት ነው። ምንም አይነት ነገር የለውም። ሌላው እዚህ ጋር እንደምታዩት የተለያዩ ታስኮች አሉ። እነዚህ ሰዎችን ማውራት ምናምን ነገር ታስክ ይሰጣችኋል። ጆይን ፓርቲ ማድረግ ትችላላችሁ። ፓርቲ ላይ ስትቀመጡ ኮይን ይሰጣችኋል። ያንን ኮይን ማውጣት ትችላላችሁ። በዚህ መሰረት ምን መስራት ትችላላችሁ። እንደምታዩቸው ከብዙ ሰዎች ጋር ያስተዋውቃችኋል ማለት ነው። እዚች ጋር እንደምታዩት በጣም ብዙ ሜሴጆች ይደርሱኛል ማለት ነው። ልክ እንደዚህ አድርጋችሁ ከሰዎች ጋር ማውራት ትችላላችሁ ማለት ነው። በጣም አሪፍ ነው። ኮይን ሴለር መሆን ትችላላችሁ። ኮይኖችን መሸጥ ትችላላችሁ። እዚህ አፕ ላይ እንደምታዩት እዚህ ጋር በ$1 $9,500 ኮይን፣ በ$1 $9,500፣ በ10,000 ኮይን
በ9500 ምናምን ኤክስቼንጅ ማድረግ ትችላላችሁ። እዚህ ጋር ለምሳሌ 10 ሺውን ኮይን እዚህ ጋር በ9500 መቀየር ትችላላችሁ ማለት ነው። እዚህ ጋር ኤክስቼንጅ ማድረግ ትችላላችሁ። ኮይን ሴለር ሆናችሁ መስራት ትችላላችሁ። ፖፖ ላይቭ ምናምን የመሳሰሉት የሰራችሁ ሰዎች ዛት በጣም ጸዴ ነገር ነው ለእናንተ። ኤጀንሲ ኢንተር አለ። ኤጀንሲ መሆን የምትፈልጉ ካላችሁ እኔ ጋር መሆን ትችላላችሁ። እንደምታዩት 3 ሚሊዮን አካባቢ ኮይን ሰርተናል። ይሄም ወደ $300 አካባቢ ማለት ነው። ኢንቫይት ውስጥ እዚህ ጋር እንደምታዩት አፕሩቭድ ነው። ኢንቫይቲንግ ኤጀንሲ አድርጋችሁ እዚህ ጋር እንደምታዩቸው እነዚህ እንዳለ የገቡ ናቸው። እነዚህ አብረውን እየሰሩ ያላችሁ እናንተ መስራት ትችላላችሁ። ያው ዊዝድሮ ያደረግነው ደግሞ እዚህ ጋር እንደምታዩት ይሄና በዚህ መሰረት ምን እያደረገለ ነው? መጀመሪያ እዚህ ጋር ሰክሰስ የሆነው የባለፈው ነው። የአሁኑ ፔንዲንግ ላይ ወይ ማለት ነው ወደ 20900 ብር ማለት ነው። ሶ በቀላሉ እንደዚህ ያደርጋችሁ መስራት ትችላላችሁ። ምናልባት ያልገባችሁ ነገር እንትን ካለ ጠይቁኛላችሁ። ዋነኛ ዓላማው እዚህ ላይ ሰው መጋበዝ ምናምን ነው የሚሰራው ምናምን ነገር ሌቭል አለ፣ ባጅ አለ፣ ፋሚሊ ምናምን መመስረት ትችላላችሁ። እንግዲህ ሌቭል ላይ እንደምታዩት የተለያየ ሌቭል አለ። በጣም ብዙ ኢትዮጵያውያን እየሰሩበት ስላለ ይህን ስራ ብትሰሩት ሪኮመንድ አደርጋችኋለሁ። ያልገባችሁ ጥያቄ ካለ ኮመንት ላይ አስቀምጡ። ቀጣይ ቪዲዮ ሰራበታለሁ።